አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ አባቶቼ ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሁሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቆሞ ታሪኩን እንመለከተዋለን። ከዚያም የታሪኩን ምስጢራዊ ትርጉም ተመልክተን ዛሬኛ ከዚህ ልንማረው የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በተለይም ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በየዓመቱ በዓለ ጥምቀቱን ባከበርንበት ማግስት የቃና ዘገሊላውን በዓል እናከብራለን። በቃና ዘገሊላ በዶኪማስ በሰርግ ቤት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእናታችን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት የመጀመሪያውን ተአምራት ያሳየበት ክብሩን ጌትነቱን የገለጠበት በዓል። ብዙ ጊዜ በዓሉ ሰፊ ስለሆነ ታሪኩ አይተረክም፣ ትምህርቱም በአግባቡ አይሰጥም። እንደምታውቁት የከተራ የጥምቀት የቃና ዘገሊላ በዓል የአደባባይ በዓል ነው። ድካም አለው፣ አገልግሎቱ ሰፊ ነው። ስለዚህ ብዙ ትኩረት ተሰጥቶ ስለማይሰጥ ዛሬ ጊዜ ወስደን ለመመልከት ይህን ርዕስ መርጠናል። ሁሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ሙሉ ታሪኩ ተመዝግቦ እናገኘዋለን። በሦስተኛውም ቀን በቃና ዘገሊላ ሰርግ ሆነ ይላል። በቆሞ በሦስተኛው ቀን፣ ሦስተኛ ቀን የሚቆጥረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ዕለት ሆኖ ወደ ገዳመ ቆሮንቶስ ገብቷል። 40 ቀን 40 ሌሊት በገዳመ ቆሮንቶስ ከጾመ ከጸለየ በኋላ ዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለን በኋላ ወጣ ይላል። የጨረሰው 40ውን ቀን ቅዳሜ ነው። ከእሁድ ጀምሮ ነው አንድ ብሎ የሚቆጥረው። የካቲት 21 እሁድ ቀን ነው አንድ ይላል። የካቲት 22 ሰኞ ቀን ነው 2 ይላል። የካቲት 23 ማክሰኞ ቀን ነው ሦስተኛው ቀን የሚለው ያንን ነው። ጌታችን በተጠመቀ በ43ኛው ቀን ማለት ነው። ለምንድን ነው በጥምቀት ማግስት የቃና ዘገሊላው በዓል የሚከበረው ቢሉ ሊቃውንቱ ጥምቀት እንደምናቀው የውሃ በዓል ነው።
ደግሞ በቃና ዘገሊላ በዶኪማስ በሰርግ ቤት ውሃው ነው ወደ ወይን የተቀየረው። ስለዚህ የውሃን በዓል ከውሃ በዓል ጋር አንድ ላይ ለማክበር ብለው ስበው አምጥተው አገናኝተውታል እንጂ በዓሉ ጌታችን ከገዳመ ቆሮንቶስ በወጣ በሶስተኛው ቀን ነው፣ የካቲት 23። እሱም ዕለተ ማክሰኞ ነው። በሶስተኛው ቀን በቃና ሰርግ ተደረገ ይላል። በሰርጉ ቤት ቅድስተ ቅዱሳን ድንግል ማርያም ነበረች ይላል። አንደኛ ዘመድ ናትና፣ ሁለተኛ በደግነቷ ተጠርታ ተገኝታለች። እናትም ጠርቶ ልጅን መተው አይገባምና ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስንም ወደ ሰርጉ ጠሩት ይላል። ደግሞ መምህርን ጠርቶ ደቀ መዝሙርን መተው አይገባምና ደቀ መዛሙርቱም መምህራቸው ስለተጠራ ተጠርተው ወደ ሰርግ ቤቱ መጡ ይላል። መስተንግዶ እየቀጠለ ያለ በመሃል የወይን ጠጁ አለቀ። ጠሪዎቹ ደጋሾቹ የሚያቀርቡት የወይን ጠጅ አጡ። ያን ጊዜ ቅድስተ ቅዱሳን ድንግል ማርያም ወደ ልጇ ወደ ኢየሱስ ክርስቶስ ቀርባ እንዲህ አለችው፣ ወይንኬ አለቦሙ አለችው። ወይን እኮ የላቸውም፣ ወይን እኮ አልቆባቸዋል ብላ ቅድስተ ቅዱሳን ድንግል ማርያም ለአምላካችን ለኢየሱስ ክርስቶስ ተናገረች። ያን ጊዜ እንዲህ አለ አምላካችን ኢየሱስ ክርስቶስ፣ ምንት በምስሌኪ ኦ ብእሲቶ አዲ ይበጻ ጊዜ አላት። አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም አላት። አስተውሉ ወገኖች፣ አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም አላት። ይሄንን እየፈታን እንሂድ። ምን ማለት ነው? አንቺ ሴት ማለት ካንቺ ጋራስ ምን አለኝ ማለት ምን ማለት ነው? ጊዜ ገና አልደረሰም ማለት ምን ማለት ነው? የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ነው የተመዘገበው። ብዙ ሰዎች በዚህ ቃል ስለሚሰናከሉ ነው። በመጀመሪያ አንቺ ሴት ማለት የትህትና የአክብሮት ቃል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን አክብሮ ነው፣ በአክብሮት በትህትና ቃል ነው የተናገረው። እናትና አባትን አክብር ያለ አምላክ መቼስ በእናቱ ላይ የማይገባ ነገር አይናገርም። አንዳንድ ያልታደሉ ሰዎች፣ የቅዱሳት መጻሕፍት ምስጢር ያልገባቸው ሰዎች ግን እናቱን አቃለላት፣ እናቱን ነቀፋት ብለው የሚናገሩ አሉ። ተጠራጣሪዎቹ እግዚአብሔር ልቡን አይስጣቸው። በዕብራውያን ልማድ አንቺ ሴት ማለት የትህትና ንግግር፣ የአክብሮት ንግግር ነው። በብዙ ስፍራ በቅዱሳት መጻሕፍት ውስጥ ተመዝግቦ እናገኛለን። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ልጇ ታሞባት እየለመነች የቀረበችውን ሴት እንዲህ ብሏት ነበረ፣ አንቺ ሴት እንደወደድሽ ይሁንልሽ ነው ያላት። በማቴዎስ ወንጌል ምዕራፍ 15 ቁጥር 28 ላይ አንቺ ሴት በሉ እንደወደድሽ ይሁንልሽ። የምትወደው የልጇን መፈወስ መዳን ነበረ። አንቺ ሴት እንደወደድሽ ይሁንልሽ አላት። በዚያ ሰዓት ደግሞ ልጇ ተፈወሰ ይችላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሌላው ከ18 ዓመት ጀምሮ ጎባጣ ሆና ቀና ብላ መሄድ ያቃታት አንዲትን ሴት እንዲህ አላት። ጠራትና አንቺ ሴት ነይ ብሎ አንቺ ሴት አላት፣ ከድካምሽ ተፈተሻል አላት። እጁንም ጫነባት። ያቺም ሴት
ከጉብጥናዋ ቀና ብላ ቆመች፣ ተመላለሰች ይላል። ታሪኳ ተለወጠ፣ ነገሯ ተገለበጠ። የሉቃስ ወንጌል ምዕራፍ 13 ቁጥር 12 ላይ አንቺ ሴት ብሎ ከድካምሽ ተፈተሻል አላት። የሚቀጥለውን ነገር ተመልከቱ ወገኖች። ይሄ የጥላቻ የንቀት የማዋረድ ቃል አይደለም። እንደገና ሌላው ሳምራዊቷን ሴት በዚያ በዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ የተመዘገበ ታሪክ ነው። አንቺ ሴት እመኚ ነው ያላት። ውሃ ልትቀዳ ወደ ያዕቆብ ጉድጓድ እንስራ ተሸክማ ትሄድ የነበረችው ሴት በልቡኗ እንስራ አንዴ ከጠጡት ዳግም የማስጠማውን የሕይወትን ውሃ ቀርታ ተመልሳለች። በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት አምና ለብዙ ሰው መዳን ምክንያት ሆናለች። ክብር ይግባት ይህቺ ሳምራዊት ሴት። አንቺ ሴት እመኚ ነህ። አራተኛ በዮሐንስ ወንጌል ምዕራፍ 8 ቁጥር 10 ላይ የተመዘገበ ታሪክ ነው። ትዝ ትላችኋለች ያቺ ስታመነዝር የተገኘችው ሴት። ጸሐፍት ፈሪሳውያን እየገፉ እየከሰሱ ወደ ክርስቶስ ያቀረቧት ምንድን ነበር ያላት? አንቺ ሴት ከሳሾችሽ ወዴት አሉ አላት። የፈረደብሽ የለም አላት። አንድስ እንኳን አለች። እንግዲህ እኔም አልፈርድብሽም፣ በሰላም ወደ ቤትሽ ሂጂ፣ ከዚህ ባስ እንዳያገኝሽ ወደፊት ኃጢአት አትስሪ አላት። አንቺ ሴት ነው ያለው እዚህ ላይ። አምስተኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ ሳለ መስቀሉ ስር የተገኙት ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደነጎድጓድና እናቱ ቅድስተ ቅዱሳን ድንግል ማርያም ነበሩ። እንዲህ አለ ወደ ቅድስተ ቅዱሳን ወደ ድንግል ማርያም እየተመለከተ አንቺ ሴት እነሆ ልጅሽ አላት። በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጀምሮ ተመዝግቧል። ሁላችን የምናውቀው ታሪክ ነው። አንቺ ሴት ብሎ እነሆ ልጅሽ አላት። ሌላ ሞትን ድል አድርጎ ከተነሳ በኋላ ደግሞ የሆነውን እንመልከት። ስድስተኛው ነው። መላእክት የተናገሩት አሉ ለመግደላዊት ማርያም። መግደላዊት ማርያም በጎልጎታ መቃብር አካባቢ እያለቀሰች የጌታችንን ሥጋ ትፈልግ ነበረ። ሽቱ ልትቀባው ሞትን ድል አድርጎ እንደተነሳ ገና አላመነችም፣ አላወቀችም። ከዚያ መላእክት ቀረቡና እንዲህ አሏት፣ አንቺ ሴት በሉ ስለምን ታለቅሻለሽ? ቅዱሳን መላእክት የተናገሩት ቃል ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 13 ላይ ተመዝግቧል። አንቺ ሴት ነው ያሏት። ከዚያ ስለምን ታለቅሻለሽ? ምን እንርዳሽ? ምን እናድርግልሽ? እንባዋን ለማበስ ነው የጠየቋት፣ ሌላ ቃል አይደለም። ከዚያ ዞር ስትል ጌታችንን አየችው። እሱ እንደሆነ አላወቀችም። አትክልት ጠባቂ መስሏት ነበር ይላል። ከዚያም እሱ ደግሞ ቀረበና እንዲህ አላት፣ አንቺ ሴት ስለምን ታለቅሻለሽ? ማንንስ ፈልጊያለሽ? እሱም ቀጥሎ ጠየቃት ራሱ። ከዚያ ድምፁን ለይታ ስለምታውቅ ማርያም ሲላት ረቡኒ አለች። ረቡኒ ማለት በዕብራይስጥ መምህር ሆይ ማለት ነው። ስለዚህ አንቺ ሴት የሚለው ቃል የአክብሮት የትህትና ቃል ነው እንጂ የነቀፌታ አይደለም። የመጀመሪያው ነው። አንቺ ሴት አላት እመቤታችንን እናቱን ጌታችን። እመቤቴ ሆይ እናቴ ሆይ ነው ያላት። ከአንቺ ጋራ ምን አለኝ? ሁለተኛ ደግሞ የሚነሳው ይሄ ነው። ከአንቺ ጋራ ምን አለኝ ብሏታል ብለው በሌላ ነው የሚያቀርቡት። ይህንንም የሚመስል ብዙ ታሪክ በቅዱሳት መጻሕፍት ውስጥ ተመዝግቧል። ጥቂት ነገር ጠቁሚያችሁ ልለፍ። በዚህ በሁለተኛ ሳሙኤል ምዕራፍ 19 ቁጥር 22 ጀምሮ የተመዘገበ ታሪክ አለ። ክቡር ዳዊት ከሱ ጋር አብረው የተሰደዱትን የጾርያ ልጆችን ለሱ አግዘው ሊበቀሉለት በወደዱ ጊዜ ምን አላቸው? እናንተ የጾርያ ልጆች ሆይ እኔ ከእናንተ ጋራ ምን አለኝ አላቸው። እኔ በሉ ከእናንተ ጋራ ምን አለኝ?
ምን ማለት ነው? እኔ ከናንተ ጋራ ምን ጸባለኝ ማለት ነው። እንዲበቀለው ፈለጉ። እሱ ግን እኔ ከናንተ ጋራ ምን አለኝ? ዛሬ ለምን ሰው ይሞታል? ለምን ሰው ይገደላል? ይህ አይደረግም ማለት ተዋለ። ካንቺ ጋራ ምን አለኝ ማለት ካንቺ ጋራ ምን ጸብ አለኝ ማለት ነው። ይህ ብቻ አይደለም። ያቺን የሳራፕታዋን ሴት እናውቃለን። በዚያ በድርቅ ዘመን ነብይ እግዚአብሔር ቅዱስ ኤልያስን ታገለግለው የነበረች ባልቴት፣ እነሆ ይቺ ባልቴት ልጇ ታመመ፣ ተጨነቀች። ነብዩ ኤልያስን እንድትንከባከበው እግዚአብሔር ያዘጋጃት ሴት ናት። ከዚያ ይቺ ሴት ወደ ነብዩ ወደ ኤልያስ ቀርባ እንዲህ አለችው፣ የእግዚአብሔር ሰው ሆይ አለች፣ ካንተ ጋራ ምን አለኝ አለች። አንደኛ መጽሐፈ ነገሥት ምዕራፍ 17 ቁጥር 18 ላይ የእግዚአብሔር ሰው ሆይ ብላ ካንተ ጋራ ምን አለኝ? ካንተ ጋራ ምን ጸብ አለኝ? ያኔ ማድጋ ውስጥ የነበረው ፍኝ ዱቄት ነው። ማሰሮ ውስጥ የነበረው ጥቂት ዘይት ነው። ቂጣ ጋግረሽ አምጥተሽ ስጪኝ ባልከኝ ጊዜ አላቀረብኩም። ሳገለግል ስታዘዝ አደለ የቆየሁት። ለምን? ኃጢአቴን ለእግዚአብሔር ታሳስብ ዘንድ ልጄን ትገድል ዘንድ ወደ እኔ መጥተሃልን? ምን አደረግኩ? እኔ ከአንተ ጋር ምን ጸብ አለኝ ለአንተ ከመታዘዝ አንተን ከማገልገል ውጭ ብላ ጠየቀች። ከዚያም የሞተ ልጇን በእግዚአብሔር ቸርነት በነቢየ እግዚአብሔር በቅዱስ ኤልያስ አማላጅነት ሕያው ሆኖ አገኘችው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ካንተ ጋራ ምን አለኝ አለች። ካንተ ጋራ ምን ጸብ አለኝ ነው። ካንቺ ጋራ ምን አለኝ እንዳለ አምላካችን ኢየሱስ ክርስቶስ ለእመቤታችን ማለት ነው። ሌላ ሁለተኛ መጽሐፈ ነገሥት ምዕራፍ 3 ቁጥር 13 ላይ እዚህ ላይ ደግሞ ነቢየ እግዚአብሔር ቅዱስ ኤልሳ ለእስራኤል ንጉሥ የተናገረው ቃል እኔ ካንተ ጋራ ምን አለኝ፣ ወደ አባቶችና ወደ እናቶች ነቢያት ሂድ ይለዋል። ካንተ ጋራ ምን ጸብ አለኝ ማለት ነው። ካንቺ ጋራ ምን አለኝ ማለት እናቴ ሆይ መቤቴ ሆይ ካንቺ ጋራ ምን ጸብ አለኝ ማለት ነው። ውሃውን ወይን አድርገው ብትኝ አላደርግም እልሽ ዘንድ ምን ጸብ አለኝ? አልታዘዝሽም እል ዘንድ ምን ጸብ አለኝ? ውሃውን ወይን ላላደርገው የጎደለውን ላልሞላ ያንቺን ጥያቄ ያንቺን ልመና ላልመልስ ላልፈጽም እዚህ ሰርግ ቤት ተገኝቻለሁ ማለት ነው። ካንቺ ጋራ ምን አለኝ? አስተውሉ ወገኖቼ፣ ካንቺ ጋራ ምን ጸብ አለኝ? አዲ ይበጻ ጊዜ ገና አልደረሰም። ምን ማለት ነው? በቁሙ ነው እያየን ያለ ነው። ጊዜ ገና አልደረሰም ማለት እግዚአብሔር ስራ የሚሰራበት ጊዜ አለው። ጊዜ ገቢር ለእግዚአብሔር ነው። ጊዜ ገና አልደረሰም። ለምን? የወይን ጠጁ ከዕቃ ውስጥ ሙሉ ለሙሉ አላለቀም። ስለዚህ ሳያልቅ ሳይሟጠጥ ተአምራት ቢያደርግ ምን ሊሉት ነው? የነበረውን አቀጣጠነው እንጂ ተአምራት የሚባል አይደለም ባሉ ነበር። ስለዚህ ጊዜ ገና አልደረሰም፣ እስኪያልቅ እጠብቃለሁ ይለቅ ነው። ገና ትንሽ አለው። ሁለተኛ ጊዜ ገና አልደረሰም ማለቱ እንዲህ ነው። የአስቆሮቱ ይሁዳ ወደ ውጭ ወጣ ብሎ ነበረ። እስኪመለስ ነው የሚጠብቀው። እርሱ በሌለበት ውሃውን ወደ ወይን ቀይሮ የመጀመሪያውን ድንቅ ተአምራት ቢያሳይ የአስቆሮቱ ይሁዳ ምክንያት ያገኝ ነበር አሳልፎ ለመስጠት ጌታችንን ለመሸጥ። እንዲህ ነበረ፣ ከተአምራቱ ቢለየኝ ከሞቱ ገባሁበት፣ በ30 ብር ሸጥኩት አሳልፌ ሰጠሁት ባለ ነበር። ያንን ምክንያት እንዳያቀርብ የአስቆሮቱ ይሁዳ ከወጣበት ተመልሶ እስኪመጣ ጠብቀዋለሁ፣ ጊዜ ገና አልደረሰም። ያን ጊዜ ነው የልጇ ቋንቋ ይገባታልና ቅድስተ ቅዱሳን ድንግል ማርያም ሁሉን ነገር በልቧ ትጠብቀው ነበር ስለሚል የምስጢር መዝገብ ስለሆነች ለአገልጋዮቹ እንዲህ አለቻቸው፣ ኩሎ ዘይቤለክሙ
ግበሩ አለቻቸው። የሚላችሁን ሁሉ አድርጉ። ምን ማለት ነው? ጨርሻለሁ ነው እኮ ነው። የሚላችሁን ሁሉ አድርጉ። ጥያቄን ተቀብለዋል። ልመናዬን ሰምተዋል። ስለዚህ የጠየቅኩትን ያደርጋል። የሚላችሁን አድርጉ። ጨርሳለች። ይሄ እንደውም የሚያሳየው አማላጅነቷን ነው። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እንግዲህ ለኔ ያልሆነልኝም እናንተ ሞክሩ አላለችም እኮ። ምንድነው ያለችው? የሚላችሁን ሁሉ አድርጉ። በቃ የሚያዛችሁ ነገር አለ፣ እሱን አድርጉ ብላ ነው ሄደችው። እንኳን እርሷ ምንድነው ያለው አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ? ለምኑ ይሰጣችሁማል፣ መዝጊያ አንኳኩ ይከፈትላችሁማል፣ እሹ ታገኙማላችሁ ነው ያለው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ። እንኳን እናቱ ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ቀርቶ እኛም ቢሆን በእምነት ከሆነ አምነን ለምነን የማንቀበለው ነገር የለም። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። አምናችሁ በሉ በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ይሄን የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የፍጡር ቃል እኮ ነው። እንኳን እመቤታችን የጌታችን እናት ቀርቶ እኛም አምነን ከለመንን እንቀበላለን። እና እመቤታችን ለምና ላትቀበል ነው፣ ምልጃ አቅርባ ልጇ ላይ ታዘዛት ነው፣ ፈቃዷን ላይ ፈጽም ነው። እነኚህ ሰዎች ምን አይነት ወንጌል ነው የሚያምኑት? ምን አይነት እምነት ነው አለን የሚሉት? የት ያውቁታል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን? ክርስቶስን እናውቃለን፣ ወንጌልን እንሰብካለን፣ አማኞች ነን ይላሉ። ግን በፍጹም ከፍሬያቸው ታውቋቸዋላችሁ። እነሱ እኮ እንለምንላችሁ ይላሉ፣ እንጸልይላችሁ ይላሉ እኮ ለሌላው። ለራሷ ክርስትና አልተነሳች ልታቋቋም ሄደች ይላሉ። ለራሳቸው እንኳን አይሆኑ ሰዎች ግን እመቤታችን ለምና ልጇ ልመናዋን አልፈጸመም ብለው ደፍረው ይናገራሉ። ይሄ ድፍረት ነው። አሁንም እግዚአብሔር ልብ ይስጣቸው። የሚላችሁን ሁሉ አድርጉ አለች። መልእክተኞች ወደ ክርስቶስ ቀረቡ። ከዚያም እንዲህ አላቸው፣ የድንጋዩን ጋኖች ውሃ ሙሏቸው አለ። እዚያ 6 ትልልቅ የድንጋይ ጋኖች ነበሩ ይላል ታሪኩ። እነኚህ የድንጋይ ጋኖች አንዳንዶቹ 2 እንስራ ይይዙ ነበር፣ አንዳንዶቹ 3 እንስራ ይይዙ ነበር ይላል። አሁን 6ቱ የድንጋይ ጋኖች ሁሉም 2 የሚይዙ ቢሆኑ 6 ጊዜ 2 12 እንስራ ይይዛሉ ማለት ነው። ምናልባትም 3ቱ የድንጋይ ጋኖች 2 እንስራ ቢይዙ 3ቱ የድንጋይ ጋኖች ደግሞ 3 እንስራ ቢይዙ 9 እና 6 15 ይሆናል። ደግሞ 6ቱም የድንጋይ ጋኖች 3 እንስራዎች እያንዳንዳቸው ይይዛሉ ይባል 3 ጊዜ 6 18 ነው። 18 እንስራዎች ይይዛሉ ማለት ነው። ከዚያም እስከ አፋቸው ሞሏቸው ይላል። እስከ ምናቸው አምጥተው የሞሉት ውሃ ነው፣ የድንጋዩን ጋኖች። ከዚያ እንዲህ ያለ አምላካችን ኢየሱስ ክርስቶስ በመጀመሪያ ቀርታችሁ ለአሳዳሪው ስጡ አለ። ተአምራትስ ማድረግ ያውቅበታል፣ ግን አስተዳደር አያውቅም እንዳይሉት በመጀመሪያ ለማስጡ ለአሳዳሪው። ቅደም ተከተሉ እንደሱ ነው። አሳዳሪው ሳይቀምስ ማንም አይቀምስ። ሌላው ቀድማችሁ ለአሳዳሪው ስጡ ማለት ሌሎች ሁሉ ጠጥተው ትንሽ ሞቅ ብሏቸዋል፣ ጣዕም አያውቁ። አሳዳሪው ግን ጣዕም ለይቶ ያውቃል፣ ምንም አልቀመሰምና ያ ከውሃ ወደ ወይንነት የተቀየረውን በተአምራት የተገኘውን ማለት ነው እንዲያደንቅ እንዲገረም መጀመሪያ ለአሳዳሪው ስጡታል። እንደተባሉትም እነኛ አገልጋዮች ወስደው በመጀመሪያ ለአሳዳሪው ሰጡት ይላል። ወጥኢሞ አንከረ ሊቀ መርፋቅ ውእተ ማየ ዘኮነ ወይነ ይላል። ሊቀ መርፋቁ የመርፋቁ አለቃ ያንን
ከውሃ ወደ ወይንነት የተቀየረውን ወይን የሆነውን ውሃ ቀምሶ አደነቀ ይላል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እሱ ከየት እንደመጣ አያውቅም ነበረ ይላል። ማን እንዳዘጋጀው እንዴት እንደተለወጠ አያውቅም። አገልጋዮቹ ግን ያውቁ ነበር ይላል ታሪኩ። ለምን? አገልጋዮቹ የድንጋይ ጋኖቹን ውሃ ሙሏቸው ተብለዋል። ውሃ እየቀዱ ሞልተዋል፣ ያውቃሉ። ወይን የሆነውን ውሃ ያውቃሉ። እነሱ ከየት እንደመጣ ያውቃሉ። እነሱ ናቸው የቀዱት። እሱ ግን አያውቅም። አስተውሉ ወገኖቼ። ከዚያ ተገረመና ጠየቀ አሳዳሪው ሙሽራው ዶኪማስና እነሆ በመጀመሪያ መልካሙን የወይን ጠጅ ያቀርባሉ፣ እሱን ከጠጡ በኋላ ቢጠጡም ባይጠጡም ብለው መናኛውን ተርታውን ያቀርባሉ። የተለመደው እንደዚያ ነው። ሲያልቅ ቅራሪ ነው የሚቀርበው። መልካሙማ መጀመሪያ ነው የሚቀርበው። አንተ ግን ይሄ የሚጣፍጠውን ልዩ የሆነውን የወይን ጠጅ ወዴት አዘግይተኸዋል ብሎ ተገርሞ ተደንቆ ጠየቀ ይላል። ወአራየ ስብሐቲሁ ይላል። ክብሩን ገለጠ፣ ጌትነቱን ገለጠ፣ ተአምራቱን ገለጠ። ወአምኑ ቦቱ አርዳኢሁ ይላል። ደቀ መዛሙርቱም በእርሱ አመኑ ይላል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። 3 ዓመት ከ3 ወር በዚህ ምድር እየተመላለሰ ከሚያሳያቸው ተአምራቶች ከሚያሳያቸው ድንቃ ድንቆች መካከል የመጀመሪያውን ተአምራት በቃና ዘገሊላ በዶኪማስ በሰርግ ቤት አደረገ ነው የሚለው። ለምን? አምላካችን ኢየሱስ ክርስቶስ በአደባባይ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። ኢየሱስም ብሎ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። ስንት ዓመት? 30 ዓመት። አሁን እዚህ ላይ ስናይ የመጀመሪያውን ተአምራት አደረገ ነው የሚለው። በተአምረ ኢየሱስ ላይ እኮ የተጻፈ በሕፃንነቱ ያሳያቸው ተአምራቶች እኮ አሉ፣ ድንቃ ድንቆች እኮ አሉ። ይሄንን የመጀመሪያ ያለበት ምክንያት ምንድነው ቢባል በአደባባይ ከተጠመቀ በኋላ ሊያስተምር ሲጀምር ከ30 ዓመቱ በኋላ ካሳያቸው የመጀመሪያው ተአምር ይሄ ነው ማለት ነው። ደግሞ ተአምራቱም ድንቅ ነው። ልክ ሊቀ ነቢያት ሙሴ በሐልዮ ውሃውን ወደ ደም እንደቀየረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምንም ሳይናገር ውሃውን ወደ ወይን ቀየረው። ልዩ ወይን፣ የሚጣፍጥ ወይን። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እንግዲህ ይሄ የሚያሳየው በቅድስተ ቅዱሳን በድንግል ማርያም አማላጅነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ወደ ወይን እንደቀየረውና የነኛን የሰርገኞች የደጋሾች እፍረት እንዳራቀላቸው ነው። የጎደለውን እንደሞላ ነው። አዝነው ነበር፣ ተክዘው ነበረ። ከየት ይደርሳል? ገበያም እንዳይወጡ አይገኝም። ወይን ጠጅም ጥሎ አይደርስም። በጣም ከባድ ነው። ግን እመቤታችን የሰው ችግር ስለሚገባት በእውነት የጎደለውን በምልጃዋ ሞላችው፣ እፍረታቸውን አራቀችላቸው። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ይሄ በቆሙ ታሪኩ ነው። ሁለተኛ የዚህን ታሪክ ምስጢራዊ ትርጉም እንመልከት። በሶስተኛው ቀን በቃና ዘገሊላ ሰርግ ተደረገ። ሶስተኛው ቀን ያለው ሶስተኛውን ክፍለ ዘመን ነው። የመጀመሪያው ክፍለ ዘመን ሕገ ልቡና ይባላል። ከአባታችን ከአዳም አንስቶ እስከ ሊቀ ነቢያት እስከ ሙሴ ድረስ ያለው። ሁለተኛው ክፍለ ዘመን ሁለተኛው ቀን የሚባለው
ከአባታችን ከሊቀ ነቢያት ሙሴ አንስቶ እስከ አምላካችን እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ያለው ዘመን ነው። ሕገ ኦሪት ነው። ሶስተኛው ቀን ወይም ሶስተኛው ክፍለ ዘመን የሚባለው ከክርስቶስ ጀምሮ ያለው ወቅት ነው። ይሄ ደግሞ ሕገ ወንጌል የተሰጠበት ዘመነ ስጋዌ ሐዲስ ኪዳን ነው። በሶስተኛው ቀን ሰርግ ተደረገ። በሶስተኛው ቀን ምን ተደረገ? ሰርግ ተደረገ። ሰርጉ ሌላ ሰርግ እንዳይመስላችሁ። ሰርግ ተደረገ፣ ተዋህዶ ተደረገ ነው። ሰርግ ተደረገ፣ ምስጢረ ስጋዌ ተፈጸመ ነው። ሰርግ ተደረገ፣ ቃል ስጋ ሆነ፣ ስጋ ቃል ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ሰርግ ተደረገ። ወደ ሰርጉ ማ ተጠራች? በመጀመሪያ እመቤታችን በሰርግ ቤት ውስጥ ነበረች አለ። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ እየተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች ናትና ሰርግ ቤት ተገኘች። ለስጋዌ አምላክ ሰው ለመሆኑ ቃል ስጋ ለመሆኑ ለምስጢረ ተዋህዶ አስቀድሞ አምላካችን እግዚአብሔር በልቡናው ስላሰባት ስላዘጋጀት በሰርግ ቤት ነበረች አለ። ክብር ይግባት። ነበረች ነው የሚለው ቃሉ። ተጠርታ መጣች አይልም። ነበረች፣ ታስባ ትኖር ነበረ። ከዚያማ ተጠራ። ጌታችን ወደ ሰርጉ ተጠራ ይላል። አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት መውረዱን ተጠራ ይለዋል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከበረ። ቃል ስጋ ሆነ፣ አምላክ ሰው ሆነ። ይሄንን ነው ተጠራና መጣ የሚለው። መጠራት መምጣት ማለት ይሄ ነው። አስተውሉ። ሰርጉ የተደረገው በቃና ነው። በየት ነው? የገሊላ ክፍል በሆነች በቃና ነው። ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ተልኮ ቅድስተ ቅዱሳን ድንግል ማርያምን ያበሰራት እኮ በቃና ነው፣ በናዝሬት ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ተመዝግቧል ታሪኩ። ቃና የዶኪማስ ሰርግ ቤት ብቻ አይደለም። ቃና ምስጢረ ስጋዌ ነገረ ተዋህዶ የተፈጸመበትም ነው። በሊቀ መላእክት በቅዱስ ገብርኤል የብስራት ቃል ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ በድንግልና ጸነሰችው፣ ኋላም በድንግልና ወለደችው። ዘላለማዊት ድንግል ናት። ያን ያጠይቃል። ሰርግ ተደረገ። በሰርግ ምን ይደረጋል? ሙሽራውና ሙሽራይቱ ይዋሃዳሉ። መለኮት ከትስብእት ጋራ፣ ትስብእት ከመለኮት ጋራ ተዋሃደ። የቃል የመለኮት ገንዘብ ለትስብእት ለስጋ ለሰውነት ሆነ። የስጋ የትስብእት የሰውነት ገንዘብ ለቃል ለመለኮት ሆነ። ሙሽራውና ሙሽራይቱ በሰርግ እንደሚዋሃዱ እንዲሁ ምስጢረ ተዋህዶ ምስጢረ ስጋዌ ተፈጸመ ማለት ነው። ሰርግ ሆነ ማለት ይሄ ነው። በሰርግ ቤት የሙሽራው ቤተ ዘመዶችና የሙሽራይቱ ቤተ ዘመዶች አንድ ይሆናሉ። የሙሽራው የመለኮት የቃል ቤተ ዘመድ የተባለው እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ናቸው። የሙሽራይቱ የሥጋ የትስብእት የሰውነት የቅድስተ ቅዱሳን የድንግል ማርያም ቤተ ዘመዶች ቤተሰቦች ምንባል አዳምና እኛ ልጆቹ የሰው ልጆች ነን። በምስጢረ ስጋዌ በሰርጉ በነገረ ተዋህዶ ሰማያውያን መላእክት ከምድራውያን የሰው ልጆች ጋር አንድ ሆንን። የሙሽራውና የሙሽራይቱ ዘመዶች አንድ ሆኖ ማለት ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ። ሰርግ ተደረገ። እንደዚህ ነው ወገኖች። በሰርግ ቤት ደቀ መዛሙርቱ ተጠሩ።
መምህራቸው ስለተጠራ ክርስቶስ ዓለሙን ለማዳን ከቅድስተ ቅዱሳን ከድንግል ማርያም ተወለደ። ከዚያ ደቀ መዛሙርቱ ደግሞ ተጠሩ፣ ለአገልግሎት ተጠሩ፣ ለተልእኮ ተጠሩ። ለምን? መምህራቸው መምህራችን አምላካችን ኢየሱስ ክርስቶስ ሰው ሆኖ ተገልጧልና ተጠሩና መጡ። ለምን ተጠሩ? ለአገልግሎት ተጠሩ፣ ለማስተማር ተጠሩ። ስለ ስጋዌ፣ ስለ ምስጢረ ተዋሂዶ፣ ስለ ነገረ ተዋሂዶ አምላክ ሰው አምላክ ስለሆነበት ምስጢር ሊያስተምሩ ሊመሰክሩ ተጠርተው መጡ ማለት ነው። ጠራቸው ከተለያየ ቦታ። ደቀ መዛሙርቱ ተጠርተው ሰርግ ቤት ተገኙ ማለት ይሄን ሊመሰክሩ ተገኙ። እነሱ ናቸው ምስክሮቹ። አስተውሉ ወገኖቼ። ምንድን ነበረ ያላቸው? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩን ያለው። የማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ትዝ ይላችኋል። ወይኑ አለቀ፣ መስተንግዶ እየተደረገ ምን አለች ቅድስተ ቅዱሳን ድንግል ማርያም? ወይንኬ አልቦሙ አለች። ወይን እኮ የላቸውም አለች። አልቋል እኮ አለች። አዳምና እኛ ልጆቹ ወይን አልቆብን ነበር። ወይን ጽድቅ፣ ወይን ንጽህና ቅድስና፣ ወይን ፍቅር አልቆብን ነበረ። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። አፍረን ነበር፣ ተዋርደን ነበር፣ ባዶ ነበርን። ምንም ነገር አልነበረንም። ጽድቅ የለም፣ ቅድስና የለም፣ ንጽህና የለም፣ አልቆብናል። ቅድስተ ቅዱሳን ድንግል ማርያም ቀረበች። ወይን እኮ የላቸውም አለች። ምን አለ አምላካችን ኢየሱስ ክርስቶስ? አንቺ ሴት ከአንቺ ጋራ ምን አለኝ? ጊዜ ገና አልደረሰም። እናቴ ሆይ መቤቴ ሆይ ከአንቺ ጋራ ምን ጸብ አለኝ? ምን ክርክር አለኝ? እነሆ ሥጋዬን ቆርሼ ደሜን አፍስሼ የሕይወት ምግብ የሕይወት መጠጥ ላልሆንላቸው ከአንቺ ተወልጃለሁ፣ ሰው ሆኛለሁ። ይሄ እኮ ነው ሰርግ ቤት መገኘት ማለት። አምላክ ሰው መሆን እኮ ነው። ምስጢረ ሥጋዌ ነው፣ ነገረ ተዋሂዶ ነው። አምላክ ሰው የሆነው ቅዱስ ሥጋውን ቆርሶ ሊቀድሰን ነው። ክቡር ደሙን አፍስሶ ሊያከብረን ነው። በወይን የተመሰለውን የከበረ ደሙን አፍስሶ የሕይወት መጠጥ ሊሆነን ነው። በእውነት ይህንን ያለው ስቴ ሕይወት ላልሆን ስቴ መድኃኒት ላልሆንላቸው ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቼ ከአንቺ ተወልጄ በአንቺ ሥጋ ተገልጫለሁ። የመጣሁበት ዓላማ እኮ ለዚህ ነው። ውሃ ወይን ማድረግ ብቻ እኮ አይደለም። ገና በወይን የተመሰለውን ደሙን ያፈስልን ዘንድ ነበረው። በዕለተ ዓርብ ደግሞ በቀራንዮ መስቀል ላይ አፍስሶልናል። ክብር ይግባው። ይህንን ማለት ነው። ጊዜ ገና አልደረሰም ያላት ለጊዜው በቆሙ ቅድም እንዳየነው ጊዜ ገና አልደረሰም። ብዙ ስፍራ ላይ አምላካችን ኢየሱስ ክርስቶስ ተናግሯል። በዮሐንስ ወንጌል ምዕራፍ 7 ቁጥር 6 ላይ ተመልከቱ። ጊዜ ገና አልደረሰም ይል ነበር። ምን ማለቱ ነው? ለድነት ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ መስቀል ላይ የምሰቀልበት ጊዜ ገና አልደረሰም ነው። ለዓለም ቤዛ መሆንበት መድኃኒት መሆንበት ጊዜ ገና አልደረሰም ነው። ውሃውን ወይን ማደርግበት ብቻ አይደለም፣ ታምራቴን ማሳይበት ብቻ አይደለም። ጊዜ ገና አልደረሰም። አዳምና ልጆቹን የማድንበት ጊዜ ገና አልደረሰም። በዕፀ መስቀል ላይ የምሰቀልበት ጊዜ ገና አልደረሰም ማለቱ ነው። በወይን የተመሰለው የከበረ ደሙን የሚያፈስበት ጊዜው ገና ስላልደረሰ፣ ጊዜው ሲደርስ ግን ውሃውን ወይን ማድረግ ብቻ አይደለም፣ የከበረ ደሜንም ለአዳምና ለልጆቹ አፈሳለሁ፣ የሕይወት መጠጥም እሆናለሁ ብሎ ተናገረ። ይሄንን ያላት
ጊዜ ገና አልደረሰም። በጊዜው እኮ ፈጸሙ አደረገው እኮ። ምን አለች እመቤታችን? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ አለች። ርዕሳችን ነው። እነሱም ቀረቡ፣ የድንጋይ ጋኖቹን ውሃ ሙሏቸው አለ። አገልጋዮቹ፣ ሰራተኞቹ፣ መልእክተኞቹ ቅዱሳን ሐዋርያት ናቸው። የእነሱ ምሳሌ ናቸው። የድንጋይ ጋኖቹ የእኛ የሰው ልጆች ምሳሌ ናቸው። ውሃው የሕይወት ውሃ የእግዚአብሔር ቃል ምሳሌ ነው። ሙሏቸው ነው ያለው። አስተምሯቸው ነው፣ ንገሯቸው ነው። የሕይወትን ውሃ የእግዚአብሔርን ቃል አጠጧቸው ነው ያለው። ሞሉ ቅዱሳን ሐዋርያት አስተማሩ ማለት ነው። ይህንን መሰከሩ ማለት ነው። እግዚአብሔር ቃል በሉ በሙላት ይኑርባችሁ። ቆላስይስ ምዕራፍ 3 ቁጥር 16 ላይ ተመዝግቧል። እነኛ የድንጋይ ጋኖች የኛ የሰው ልጆች ምሳሌዎች ናቸው። ውሃ ሙሏቸው አለ። እንድንሞላ የታዘዘው ውሃ የሕይወት ውሃ የእግዚአብሔር ቃል ነው። ሌላ ውሃ እንዳታስቡ። ምክር በሉ በሰው ልብ እንደ ጠሊቅ ውሃ ነው። አእምሮ ያለው ሰው ግን ይቀዳዋል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 5 ላይ ተመዝግቧል። ምክር አለ፣ ምክረ ሰናይ፣ በጎ ምክር፣ የሕይወት ቃል፣ የሕይወት ውሃ ተብሎ የተነገረ የእግዚአብሔር ቃል በሰው ልብ አለ እንደ ጠሊቅ ውሃ ነው አለ። ልክ ከጥልቅ ጉድጓድ እንደሚቀዳ ውሃ ነው አለ። ለምን? የእግዚአብሔር ቃል ጥልቅ ምስጢር ስላለው፣ ሰማያዊ ስለሆነ፣ ዘላለማዊ ስለሆነ በተጠባበ ሥጋ ተመራምሮ ማወቅ መድረስ ስለማይቻል እግዚአብሔር መንፈስ ቅዱስ ካልገለጠ በስተቀር ምክር በሰው ልብ አለ እንደ ጠሊቅ ውሃ ነው። ልክ ከጥልቅ ጉድጓድ እንደሚቀዳ ውሃ ነው አለ። አእምሮ ያለው ሰው፣ አስተዋይ የሆነ ሰው፣ ልባም ሰው ግን ይቀዳዋል አለ። አምላካችን እግዚአብሔር በልቡናችን እንስራ የሕይወትን ውሃ እንድንቀዳው ይርዳል። የሚያፈስ እንስራ አይደለም፣ የተቀደደ እንስራ አይደለም። በእውነት አስተዋይ የሆነ ልቡን አይዘን ልንቀዳው ያስፈልጋል። ቅዱ አለ። አስተውላችሁ ከሆነ ሁለት ሁለት የሚይዙ አሉ፣ ሶስት ሶስት የሚይዙ አለ አለ። እነኛ የድንጋይ ጋኖች አሁን ሁለት ሁለት እንስራ ቢይዙ ስድስቱም የድንጋይ ጋኖች 12 ነው የሚሆነው። የ12ቱን ደቀ መዛሙርት ትምህርት እንደተቀበሉ እንደተማሩ ያስረዳል። ሌላው ሶስት ይይዛሉ ይባል 18 ይሆናል። 12ቱ የ12ቱን ደቀ መዛሙርት ትምህርት መቀበላቸውን ያጠይቃል። ስድስቱን ቃላተ ወንጌል መያዛቸውን መማራቸውን ያጠይቃል። በድንጋይ ጋን የተመሰለ የኛ የሰው ልጆች ልቡና ነው ብለናል። ሌላው ደግሞ እነሆ ሶስቱ ሁለት ቢይዙ ሶስቱ ሶስት ቢይዙ 9 3 ጊዜ 2 6 ይሆናል 15 ይሆናል። 10ሩ የ10ቱ ትእዛዛትን ነገር ያመለክታል። 10ቱን ትእዛዛት በልቡናቸው እንደያዙ ያመለክታል። 5ቱ ደግሞ 5ቱ አዕማደ ምስጢራትን እንደተቀበሉ በዚህ እንዳመኑ ያመለክታል። ሞሏቸው ማለት ይሄ ነው። የሕይወትን ውሃ የእግዚአብሔርን ቃል ቅዱሳን ሐዋርያት ሞሉ፣ አስተማሩ። ከዚያስ ቀርታችሁ መጀመሪያ ለማስጡ ለአሳዳሪው አሳዳሪው አባታችን አብርሃም ነው። ይህንን ወይን የሆነው ውሃ ከየት እንደመጣ አያውቅም ነበረ። አልነበረም። አምላክ ሰው ሲሆን አልነበረም። ቃል ሥጋ ሲሆን አልነበረም። መልእክተኞቹ ተላላኪዎቹ ግን ያውቁ ነበረ። ደቀ መዛሙርቱ ግን ይህን ያውቃሉ። ከእሱ ጋር ነበሩና ተከትለውታል፣ ያውቃሉ። ያንን ማለት ነው። አብርሃም አደነቀ፣ ተገረመ። ሙሽራውን ክርስቶስን ጠየቀ። እንደ ሰው መጀመሪያ መልካሙን ወይን ያቀርባል። ደገኛውን ሕግ ማለት ነው። ሌላው ወይን የተመሰለ ደግሞ ደገኛው ሕግ ነው። ነፃ ያወጣንበት ሕግ፣ ልጅነት ያገኘንበት ሕግ፣ ጸጋ እግዚአብሔር የለበስንበት ሕግ፣ እንደ ቸርነቱ መንግስቱን የምንወርስበት ሕግ ወንጌልን ነው። ይሄ መልካም ወይን የተባለ ደግሞ እሱ ነው።
ሰው መጀመሪያ መልካሙን ሕግ ይሰጣል፣ ያቀርባል፣ ያዛል። ከዚያ እሱን ከጠበቁት በኋላ ቢጠብቁትም ባይጠብቁትም ብሎ መናኛውን ደግሞ ይሰጣል። አንተ መልካሙን ሕግ የወይን ጠጅ የተባለ ሕጉን ወንጌልን ወደ ኋላ አዘግይተኸዋል። እዚህ ላይ ኦሪት መናኛ ተብሏል። ለምን? ኦሪት የተገፈፍነውን ጸጋ እግዚአብሔር መልሳ አላለበሰችም። የተነጠቅነውን ልጅነት መልሳ አላሰጠችም። ነፍሳትን ከሲኦል ከባርነት ቤት ነፃ አላወጣችም። ከዲያብሎስና ከሰራዊቱ እጅ አላዳነችንም። መልካም የወይን ጠጅ የተባለ ደገኛው ሕግ ነፃ የወጣንበት ሕግ ወንጌል ነው። ይሄንን ወደ ኋላ አዘግይተሃል ብሎ ተናገረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን ገለጠ፣ ጌትነቱን ገለጠ፣ አምላክነቱን ገለጠ። ደቀ መዛሙርቱም በርሱ የባህሪ አምላክነት በርሱ የባህሪ ጌትነት አመኑ ነው የሚለው። ውሃውን ወይን ስላደረገ ብቻ አይደለም፣ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ዓለምን ስላዳነ ከምንም በላይ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ስለተነሳ እነሆ በእሱ አመኑ። ከትንሣኤው በኋላ ነው ያመኑት። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ይሄ ምስጢሩ ነው። ከዚህ እኛ ምን እንማር? አሁን የኛ ሰርግ ምን ይመስላል? በሰርጋችን ማንን ነው የምንጠራው? ማንን ነው የምንጋብዘው? እነ ዶኪማስ እድለኞች የሆኑ ሰርገኞች ናቸው። በሰርጋቸው በመጀመሪያ የጠሩት ቅድስተ ቅዱሳን ድንግል ማርያም ነው። ከዚያ ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ነው። ከዛ ቅዱሳን ሐዋርያትን ነው። በመጀመሪያም ቢሆን ጋብቻን የባረከ ማን ነው? እግዚአብሔር ነው። እግዚአብሔር ነው ጋብቻን የሰጠ። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት ያለው ማን ነው? እግዚአብሔር። በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ነው። በመጀመሪያም እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ብዙ ተባዙ ምድርንም ሙሏት ብሎ መጀመሪያም የባረከ እሱ ነው። ዘፍጥረት ምዕራፍ 1 ቁጥር 28 ነው። ጋብቻን በመጀመሪያ የባረከ ጋብቻን የሰጠ እግዚአብሔር ነው። ወደ ሰርጋችን መጠራት ያለበት በመጀመሪያ አምላካችን እግዚአብሔር ነው። ስንቶቻችን ሰርግ ስናስብ ሰርግ ስንደግስ ስናዘጋጅ መጀመሪያ ጥሪው ወደ እግዚአብሔር ነው። ስንቶቻችን ወደ እግዚአብሔር እንጸልያለን? በፈቃደ እግዚአብሔር ጋብቻችን የምናደርግ ስንቶች ነን? በምክረ ካህን የምናደርግ ስንቶች ነን? እስቲ ጋብቻችሁን መርምሩ ወገኖች። የተጋባችሁ እያሰባችሁ ያላችሁስ እንዴት ነው ዝግጅቱ? እንዲያው በቃና ዘገሊላ በእመቤታችን አማላጅነት ጌታችን ውሃውን ወይን አደረገ ብሎ ብቻ ተርኮ መለያየት አይደለም። ዛሬም በሰርጋችን እሱ ይጠራ፣ እሱ ይጋበዝ፣ የእሱ ፈቃድ ይሁን። እሱ ካለ ሁሉ ሙሉ ነው ወገኖች። እሱን መጥራት ወደ ሰርግ ቤት። እኛ ብዙ ጊዜ የምንጠራው ባለጠጎች ሰዎችን ነው፣ ዘመዶቻችን ነው፣ ባለስልጣኖችን ነው፣ ዝነኞችን ነው። እነንትና ሰርግ ላይ ነገሌ ነበሩ እንዲባል ነው። ከምንም በላይ ግን ሰርጋችን ላይ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይገኝ። እሱ ከተገኘ የጎደለው ይሞላል፣ የመረረው ይጣፍጣል፣ ኀፍረታችን ይርቃል፣ ክብር ይግባው፣ ሰላማችን ይበዛል። እሱን እንጥራው። እሱን አግልለን ነው። እሱ የለም በአንዳንዶቻችን ሰርግ ላይ ድግሱ ላይ የለም፣ እሱ አልተጠራም። ስለዚህ ፍቅር የለም፣ ሰላም የለም፣ ደስታ የለም፣ ረፍት የለም፣ እርካታ የለም። ባዶ ነው፣ ጎዶሎ ነው ቤታችን። እሱ ካለ ግን ሙሉ ነው። እሱን እንጥራው። እመቤታችን እንጥራት። የጭንቅ አማላጅ ናት፣
የእናት ልመና ፊት አያስመልስ አንገት አያስቀልስ ነው። ሲሆን በውድ ነው፣ ሳይሆን በግድ ነው። እሷን ይዘን የምናጣው ነገር የለም። እንጥራት እመቤታችንን፣ ለምኝልን እንበላት፣ አማልጅን እንበላት። ትደርሳለች ፈጥና ወገኖች። ስለዚህ እንጥራት፣ ቅዱሳኑን እንጥራ። ቅዱሳኑ ባሉበት የእግዚአብሔር በረከት አለ፣ የእግዚአብሔር ጸጋ አለ። እባካችሁ እግዚአብሔር ይጠራ፣ እመቤታችን ትጠራ፣ ቅዱሳኑ ይጠሩ። ይሄ ማለት ዝም ብሎ በቃል ብቻ መጥራት አይደለም። ጋብቻችንን በሃይማኖት ማድረግ ነው። ጋብቻችንን በሥርዓተ ተክሊል ማድረግ ነው። ጋብቻችንን በሥጋውና በደሙ ማድረግ ነው። መጋባት በሁሉ ዘንድ ክቡር፣ መኝታው ንጹሕ ይሁን ነው የሚለው ዕብራውያን ምዕራፍ 13 ቁጥር 4 ላይ። እግዚአብሔር የተጠራበት ጋብቻ ማለት ሃይማኖት አጥንተን የምናደርገው ነው። ምግባራችን አቅንተን የምናደርገው ነው። በንስሐ ሆነን የምናደርገው ነው። በአምላክ ቅዱስ ሥጋና ክቡር ደም የምናደርገው ነው። በጸሎት የሆነ ሰርግ ነው። እግዚአብሔር የተጠራበት ሰርግ ማለት እንደ እግዚአብሔር ፈቃድ የተዘጋጀ ማለት ነው። ይሄ ነው አለ ወይ ነው ሰርጉ ላይ። ዝግጅቱ ሌላ ነው። ሥጋዊ ነው፣ ምድራዊ ነው። ስለሚበላ ስለሚጠጣ ስለሚለበስ ነገር ነው እንጂ ስለ መንፈሳዊ ነገር፣ ስለ ጽድቅ ነገር፣ ስለ ቅድስና ነገር ስንቶቻችን ዝግጅት አለን? ብዙ ዋጋ የምንከፍለው ብዙ ጊዜ የምንወስደው ስለ ምድራዊው ስለ ሥጋዊው ነገር ነው። እሱ ደግሞ እግዚአብሔር ከሌለበት ባዶ ነው። ስለዚህ እግዚአብሔር ይኖርበት ያንን ማለት ነው። በፈቃደ እግዚአብሔር ነው። አስተውላችሁ ተከታተሉ ወገኖች። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። መኝታውም ንጹሕ የሆነ ደግሞ ባል የቃል ኪዳን ሚስቱን ካላታለለ ነው። ሚስት የቃል ኪዳን ባሏን ካላታለለች ነው። አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ብቻ ከሆነ ነው። ለአዳም አንድ ሔዋንን ነው እግዚአብሔር ከጎኑ አውጥቶ የሰጠው። ለሔዋን አንድ አዳምን ነው የሰጣት፣ ሁለት የለም። አሁን እግዚአብሔር አለበት ወይ? መኝታው ንጹሕ ነው ወይ ነው? የት አለ? እስቲ እንመርምር፣ እንጠይቅ። ስንት ነውር አለ፣ ርኩሰት አለ፣ በደልና ጥፋት አለ። ስለዚህ መኝታው ንጹሕ ይሁን። አሁን እነሱ ይጠሩ፣ ያን ጊዜ አይጎርልም፣ ቢጎርልም እርሱ ይሞላዋል። አንዳች የሌለን ስንሆን ሁሉ የኛ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 አንዳች የሌለን ስንሆን ሁሉ ምንድነው? የኛ ነው። አሁን ሁለት ተቃራኒ ነገር ነው ያለው። ሰው አንዳች ከሌለው እንዴት ሁሉ የእርሱ ይሆናል? ቅዱስ ጳውሎስ ተሳስቶ እኮ አይደለም ሲመዘግብ። አሁን ጥሬ ቃሉን የሚያዩ ሰዎች፣ የሃይማኖት ሰዎች ያልሆኑ መንፈሳዊ ምስጢር የማይገባቸው ሰዎች ይሄማ እርስ በርሱ ይጋጫል ይላል። አንዳች የሌለን ስንሆን ሁሉ የኛ እንዴት ይሆናል? ምንም እኮ የለም። ምንድን ነበር ያለችው ቅድስተ ቅዱሳን ድንግል ማርያም? ወይን እኮ የላቸው፣ ምንም እኮ የለም፣ ምንም የለም። እሱ ካወቀበት ውሃ ሙሉ አለ። ድንጋይ ጋኖች ውሃ ሞሉ፣ ቀርታችሁ ስጡ አለ። ውሃ ወይን ሆነ። ያው በሰው እጅ ከተጠመቀው ከተጣለው የወይን ጠጅ በላይ የሚጣፍጥ ሆነ። ክብር ይግባው። እሱ ሲሰራ እንደዚህ አንዳች ላይኖረን ይችላል። እሱ በእኛ ሕይወት ውስጥ እሱ በእኛ ቤት ውስጥ ካለ ግን ሁሉ የማን ነው? የኛ ነው። ለምን? ሁሉ ያለው አምላካችን እግዚአብሔር አባታችን ነው። እሱ ካለ ምን እናጣለን? እሱ ካለ ምን ይጎርልብናል? እንመን፣ ተስፋ እናድርግ። የኛ አምላክ ከሰማይ መና ወርዶ የሚመግብ ነው። ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ የሚያጠጣ አምላክ ነው። ውሃውን ወይን አድርጎ የሚለውጥ አምላክ ነው። በቃ ታሪካችን ይለወጣል፣ ነገራችን ይገለበጣል፣ ቤታችን ባዶ ይሆናል፣ ደሞዛችን አይበቃም ይሆናል። ግን አይዟችሁ፣ እሱ በሕይወታችን ይኑር፣ እመቤታችን ትኑር፣ ቅዱሳኑ ይኑሩ። ያን ጊዜ ሁሉ ይሞላል፣ ይትረፈረፋል። እኛ ከጣር ነው፣ እኛ ከለፋንበት፣ እኛ ከሰራ ነው፣ እኛ ካዘጋጀ ነው በላይ እሱ የሚሰጠን ደግሞ ይጣፍጣል። ክብር ይግባው። ከሱ ለመቀበል መዘጋጀት።
የእግዚአብሔር በረከት በሉ ባለጸጋ ታደርጋለች። ቃሉ ነው። በራሳችን ባዶዎች ምንም ላይኖረን ይችላል። ግን እግዚአብሔር በበረከቱ ባለጸጎች ሊያደርገን የታመነ አምላክ ነው። ሶሎሞን ነው የተናገረው በዚህ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች። አሁን ዶኪማስንና ዘመዶቹን ቤተሰቦቹን እነኛን ደጋሾቹን ባለጠጎች ያደረጋቸው የሚጣፍጥ ወይን በቤታቸው እንዲሞላ ያደረገ የማበረከት ነው። እግዚአብሔር በረከት የእግዚአብሔር በረከት ባለጠጋ ይሞላል ቤት። በእምነት እግዚአብሔርን መማፀን ነው። እሱን ተስፋ አድርጎ መጠበቅ። እነሱን እንጥራ። ይሄ በቁሙ በህይወታችን በስጋ በምድር ባለው ነገር በነፍስ ጉዳይ በመንፈሳዊ ህይወታችን ጉዳይ ባዶ የሆንናል። ባዶ የሚጣፍጥ ነገር የሌለን ፍቅር ወይን የሌለን አለን። ትሕትና፣ ትዕግስት፣ ይቅርባይነት ወይን የሌለን አለን። ባዶ የሆንናል። አሁን ይሄ ባዶ ጋናችን ባዶ እንስራችን ልቡናችን በህይወት ውሃ በእግዚአብሔር ቃል ይሞላ። እመቤታችን ዛሬም እንዲህ ትላለች፣ ኩሎ ዘይቤለክሙ ግበሩ ትላለች። አገልጋዮቹን የሚላችሁን ሁሉ አድርጉ ትላለች። ይሄ ለደቀ መዛሙርቱ ነው ለጊዜው። ከዚያ በእነሱ እግር ለተተኩት ለአባቶቻችን ለካህናት ለአገልጋዮቹ ነው ለሊቃውንቱ ነው። የሚላችሁን ሁሉ አድርጉ። ምን ይላል ጌታችን? የድንጋዩን ጋኖች ውሃ ሙላቸው፣ ህዝቡን አስተምሩ፣ አሳምኑ፣ አጥምቁ፣ ምከሩ፣ ገስጹ ይላል። የሚላችሁን ሁሉ አድርጉ። እኛ ደግሞ መሞላት አለብን። የህይወትን ውሃ እግዚአብሔርን ቃል በልቡናችን እንስራ መሞላት አለብን። አዛዥ አለ፣ ታዛዥ አለ። ደግሞ የተሞሉ የድንጋይ ጋኖች አሉ። አሁን አገልጋዮች ሞልተዋል። ካህናት፣ መምህራን፣ ሊቃውንት ሞልተዋል። ውሃውን የህይወትን ውሃ የእግዚአብሔርን ቃል ሊሞሉን የተዘጋጁ ያለመሰልቸት። እኛ ደግሞ ለመሞላት እንዘጋጅ። ለምን? እስከ አፋችን ከተሞላን ከአፋችን የሚወጣው የሚጣፍጥ ነገር ነው። በልብ ሞልቶ ከተረፈው በአፍ ምን ይላል? ይነገራል። ያልተሞላውን በአንደበታችን ልናወጣው አንችልም። ትዝ ይላችኋል። እስከ አፋቸው ሞሏቸው ነው የሚለው። እስከ ምናቸው? እስከ አፋቸው። አሁንም አምላካችን እግዚአብሔር በህይወት ውሃ በቅዱስ ቃሉ በሚያንጸው ቃል በሰላም በፍቅር በይቅርባይነት በትህትና ቃል የልቡናችንን እንስራ እስከ አፋችን ድረስ ይሙላልን። ያንን ከተሞላን ከአንደበታችን ራሱ የሚፈሰው የሚጣፍጥ ቃል ነው። መራራ እኮ ነው የአንዳንዶቻችን ቃል። የስድብ ቃል እኮ ነው። የቁጣ ቃል ነው። መራራ የሆነ የሐሰት ቃል ነው። ጸብ ነው ምን ዘራው፣ ጎጠኝነት ነው ምን ዘራው። ምንድነው አሁን ከኛ ልብስ በአፋችን የሚቀዳው? ምንድነው? ቀርታችሁ ስጡ አለ። ቀርተው ሰጡ። ሊቀ መርፋቁ አደነቀ፣ ቀምሶ አጣጥሞ። አሁን ከኛ የሚወጣው ቃል ሰዎች ሲሰሙት ይደነቃሉ፣ ይገረማሉ፣ ይጣፍጣቸዋል፣ ያንጻቸዋል። ሰውን በሉ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ከአፋችሁ ከቶ ክፉ ቃል አይውጣ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 29 ጀምሮ የመዘገበው ቃል ሰውን ለማነጽ ለማዳን የሚጠቅም ማናቸውም በጎ ቃል መልካም ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ነው። ከክርስቲያኖች አንደበት መውጣት ያለበት የሚያንጽ ቃል ነው። አስታራቂ የሆነ ቃል፣ የሰላም ቃል፣ የፍቅር ቃል፣ የሚያድን ቃል ነው መውጣት ያለበት። እሱ ደግሞ ሊወጣ የሚችለው
የሕይወትን ውሃ የእግዚአብሔርን ቃል ስንጠጣ ነው። በልባችንን ሥራ ስንቀዳው ነው። አገልጋዮቹ የድንጋዩን ጋኖች በጌታችን ትእዛዝ ውሃ ሞሉ፣ ቀርተው ሲሰጡ የሚጣፍጡ ነው። አሁን እኛ ከአንደበታችን ከሕይወታችን የሚጣፍጥ ነገር የጠፋው በልቡናችን እንስራ የተሞላ ነው፣ የቀዳ ነው ሌላ ነገር ስለሆነ ያልተቀዳውን ነገር ማውጣት አንችልም። ስለዚህ የሕይወትን ውሃ እንቅዳ። እግዚአብሔር አሁንም የሕይወትን ውሃ ቅዱስ ቃሉን በልቡናችን እንስራ እስከ አፋችን ይሙላልን። የሚጣፍጥ ሕይወት እንዲኖረን ማለት ነው። ይህን ነው ያደረጉት አገልጋዮቹ። የሚላችሁን ሁሉ አድርጉ ብዙ ብሎናል። እሱ በፍቅር ኖሩ ብሏል፣ በትሕትና ኖሩ ብሏል፣ በይቅርታ ኖሩ ብሏል። ለተራበ አጉርሱ፣ ለታረዘ አልብሱ፣ ለተጠማ አጠጡ፣ ለድሃ ቸርነት አድርጉ ብሏል። ጾሙ፣ ጸልዩ፣ ስገዱ ብሎናል። የሚላችሁን ሁሉ አድርጉ፣ ንስሐ ግቡ ብሏል። ሚላችሁን አድርጉ። እመቤታችን የምትለው ይህን ነው። ዛሬ ራሱ እግዚአብሔር አብም በታቦር ተራራ ላይ ይሄንን ያለው ወሎቱ ስምዑ ነው ያለው። እርሱን ስሙት። የማቴዎስ ወንጌል ምዕራፍ 17 ቁጥር 5 እርሱን በሉ ስሙት። አንድ አይነት ቃል እሞታለሁ ቢላችሁ እሰቀላለሁ ቢላችሁ አትሙትብን፣ አትሰቀልብን አትበሉት። ያለ እርሱ ሞት የእናንተ ሕይወት የለም፣ ያለ እርሱ መከራ የእናንተ ክብር የለም። ስለዚህ እርሱን በሉት ስሙት። የምትለምኑትን አታውቁም ቢላችሁ የምንለምነውን እናውቃለን አትበሉት። ከናንተ በላይ ለናንተ የሚያስፈልገውን የሚያውቅላችሁ ማን ነው? እርሱን ነውና እርሱን ስሙት። እኛን ስማ አንበለው፣ እርሱን እንስማው። የኛ ፈቃድ ይፈጸም አንበል፣ የሱ ፈቃድ ይፈጸም። የሚላችሁን ሁሉ አድርጉ፣ እርሱን ስሙት። የዚህ ርዕስ መሰረታዊ ዓላማ የሚለንን ሁሉ ማድረግ ነው። እርሱን መስማት ነው። የእናታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክም ቃል ምንድን ነው? የሚላችሁን ሁሉ አድርጉ ነው። የእግዚአብሔር አብም ቃል እርሱን ምበሉት ነው፣ ስሙት ነው። እርሱን ከሰማ ነው የሚለንን ሁሉ ካደረግን ማፈር የለም፣ መዋረድ የለም፣ መሸማቀቅ የለም፣ መታወክ መጨነቅ የለም፣ ሐዘን፣ ትካዜ፣ ፍርሃት፣ ድንጋጤ፣ ስጋት የለም። ማንን ከሰማን? እሱን ከሰማን የሚለንን ካደረግን። ዛሬ ችግሩ ሰዎች የሚሉንን እያደረግን ሰዎች የሚሉንን እየሰማን ይኸው አፍረናል። እንደ ቤተሰብ አፍረናል፣ እንደ ሀገርም ተዋርደናል። አምላካችን እግዚአብሔር በእመቤታችን አማላጅነት እፍረታችንን ያርቅልን። ተዋርደን የለ አፍረን የለ። ዛሬ የምንጨነቅበት እርስ በርስ መለያየት፣ መበላላት፣ መነካከስ፣ እልቂቱ፣ ጦረኝነቱ፣ የንጹሐን ደም በግፍ መፍሰሱ ከምን መጣ? ስደቱ፣ መፈናቀሉ፣ ወጥቶ ለመግባት መስጋቱ ከምን መጣ? እሱ የሚለንን ሳይሆን ሌሎች የሚሉንን ስለሰማን ነው። እሱ የሚለንን ስላላደረግን ነው። ምስጢሩ እዚህ ላይ ነው። የሚጣፍጥ ሕይወት እንዲኖረን፣ ሰላም እንዲኖረን፣ ደስታ እንዲኖረን፣ እረፍት እንዲኖረን እሱ የሚለንን እናድርግ። የሚላቸውንማ ያደረጉት ያው የሚጣፍጥ ወይን እኮ ቀዱ። አላያችሁ? ሊቀ መርፋቆስ እስኪደነቅ እስኪገረም ድረስ እኛም እንድንገረም በሱ ስራ፣ በሱ ቸርነት፣ በሱ ተአምራት አሁን የሚለንን እናድርግ። እውነቴን ነው የምላችሁ፣ ባዶም ቢሆን ምንም ባይኖር እሱ የሚለንን ካደረግን ምንጣፍጥ የሰላም ወይን እሱ ይሰጣል፣ የፍቅር ወይን እሱ ይሰጣል፣ የደስታ ወይን እሱ ይሰጣል፣ የበረከት ወይን እሱ ይሰጣል። የመረረውን ሁሉ ያጣፍጠዋል። ይሄንንም መጥፎ ታሪክ ለጥሩ ይቀይራል። ይሄን መጥፎ ነገር ለመልካም ይገለብጣል። ክብር ይግባው። የጊዜ ጉዳይ ነው። ግን የሚለንን ሁሉ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ቆየ